ትኬት ተለቋል ታያመልጣችሁ ቶሎ ግዙ ከበፊቱ እጅግ በጣም ብዙ የተለዩ ነገሮች አሉ መጉላላት የለም መጠበቅ ወረፋ መያዝ ምናምን የሚባሉት ነገሮች የሉም ቦታ ማጣትም የለም ትኬት ቆርጦ መመለስም የለም በዚህኛው እንዴት ለምን የሚለው ነገር ነግራችኋል እንግዲህ እንደነገርኳችሁ ከበፊቱ የተለየው ነገር ምንድነው አንድ ሰው ትኬቱን ሲገዛ በቀጥታ ቁጥሩን መምረጥ ይችላል የትኛው ጋር ልቀመጥ የሚለውን እዛው በፒክቸር በማየት መግዛት ይችላል አያይዤላችኋለሁ ቪዲዮ እንደምትመለከቱት እንግዲህ መጀመሪያ የኤምፔሳ አፕሊኬሽን ሊኖራችሁ ያስፈልጋል ይሄን ለማግኘት ደግሞ በጣም ቀላል ነው የሳፋሪኮም ሲም ያስፈልጋችኋል ከዛ በኋላ ከገባችሁ በኋላ ቀጥታ ቲኬቲንግ ኤንድ ኢቨንት የሚለውን ተነካላችሁ ስትጫኑ እንግዲህ እዚህ ፓርት ላይ የአድዋ ፋይት ናይት የሴዶና የጆኒ ፖስተር ያለበትን ኢቨንት ታገኛላችሁ እሱን ስትነኩት ወደ ውስጥ ይወስዳችኋል ከዛ በኋላ መግዛት የምትፈልጓቸውን እነዚህን ፓኬጆች ያስቀምጥላችኋል ማለት ነው ስለዚህ እነዚህን ፓኬጆች ከመምረጣችሁ በፊት መጀመሪያ ቁጥር ነው የምትጨምሩለት አንድ ነው ወይ የምትፈልገው 2 3 የሚለውን ነገር ትመርጣላችሁ ቪቪአይፒ ነው የፈለጋችሁትን ያስመርጣችኋል ማለት ነው ከዛ ከነካችሁት በኋላ ወደ ውስጥ ያስገባችኋል ሲያስገባችሁ ቀጥታ ምንድነው የሚያመጣው ከላይ የቦታውን የዚህ ቲኬት ወይም የዚህ ካታጎሪ ቁጥሮች ወይም መቀመጫዎች የሚገኙበትን ቦታ ይነግራችኋል ስትነኩት ኤክስፓንድ ያደርግላችኋል በትልቁ ስለዚህ የቱ ጋር ነው መቀመጥ ያለብኝ የሚለውን መምረጥ ትችላላችሁ ከታች እንግዲህ በቀይ ካስቀመጠባችሁ ቀዩ ተሽጧል ማለት ነው ስለዚህ እዛ ጋር አቬለብል ቁጥሮችን ታያላችሁ መጀመሪያ የትኛው ጋር ልምጣ የሚለውን ታዩና ቁጥሩን ትይዙና ከዛ ተውጣላችሁ ከዛ በኋላ የምትፈልጉትን የወንበር ቁጥር ሰሌክት ታደርጋላችሁ ማለት ነው ሰሌክት ካደረጋችሁ በኋላ በቀጥታ መቁረጥ ነው ከቆረጣችሁ በኋላ እንግዲህ ኪዋር ኮዱን ስትመጡ ለመጠቀም ዳውንሎድ ታደርጉታላችሁ ማለት ነው ከዛ ዳውንሎድ ካደረጋችሁት በኋላ የዕለት ዕለት ይዛችሁ ስትመጡ ስካን ይደረጋል ከዛ በተጨማሪ ደግሞ የትኬት ቁጥራችሁን በማንበብ እዛ ጋር የሚያስተናብሩ ወጣቶች በዛ ትኬት ቁጥራችሁ ብቻ ያስቀምጧችኋል ማለት ነው ጓደኛሞች ከሆናችሁ ደግሞ አጠገብ ለአጠገብ ያለ ወንበር መግዛት ትችላላችሁ ማለት ነው ስለዚህ የናንተን ወንበር ማንንም ሰው አይነካም በሩ ከተከፈተ አንስቶ እናንተ እስከምትመጡ ድረስ ክፍት ነው የሚሆነው ወይም ደግሞ በየትኛውም ሰዓት ብትመጡና ወንበሩ ራሱ ቢያዝ የማስነሳት ሙሉ መብት ይኖራችኋል ማለት ነው ስለዚህ ምንም የሚከብድ አይደለም በጣም ቀላል ነው በእንደዚህ አይነት ሁኔታ ትኬቱን ማግኘትና መቁረጥ የምትችሉ ይሆናል ለማንኛውም እስክንገናኝ ድረስ በጣም እናመሰግናለን